እንደዚህ እንደ ጤፍ ዛላ ዝንጥፍጥፍ እያልኩኝ የሆነ አንድ ድንቅ እጹብ ድንቅ የሆነ ቦታ ወስዳቸዋለሁ። ተከተሉኝ። ሰብለ ወንጌል ነኝ ከታላቋ ብሪታንያ ከሎንዶን ወጥቻለሁ። አዲስ አበባ ሂልተን በዚህ መልኩ ይህንን የሸዋ ጥበብ ለብሼ ስለ ቀሚሴ እነግራቸዋለሁ። በ1969 ዓመተ ምህረት ግርማዊነታቸው ይህንን ሆቴል መርቀው ሲከፍቱ ዓለም አቀፍ እንግዶች በተገኙበት የሸዋ ወይዛዝርት የመሳፍንት የልዑላን ሚስቶች እንዲሁም ልጃገረዶች ይህንን ጥበብ በመልበስ ከግራና ከቀኝ አጅበዋቸው እንደምታዩት ፎቶ ላይ ይህንን ሆቴል መርቀው ከፍተዋል ማለት ነው። የአባታችን ሌጋሲ ባለበት በዚህ ሆቴል ገብተን እራት ከበላን በኋላ ውስጡ በጣም እጅግ ግሩም የሆነ ቆንጆ ፕላክ አለ በግርማዊነታቸው ስም የተሰራ። እሱን አሳያችኋለሁ። አሁን ተከተሉ። እየተቀናጣሁ ወደ ውስጥ እገባለሁ። ይሄ ቀሚስ ለኛ ላማሮች ይሄ በቃ የስቴትመንት ኦፍ ሄሪቴጅ ኤሌጋንስ እና ሮያሊቲን ባንድ ላይ የምናሳይበት ዓለም አቀፍ እንግዶች ሲመጡ ሁሉንም የምንገልጽበት ሲግኔቸር የሆነ ቀሚሳችን ነው። እነ አርበኛ ሸዋረገድ ገድሌ ከአጼ ምኒልክ እጅ ሳያገቡ የወይዘሮነት ማዕረግ የተቀበሉበት እና አዝማሪ ጣድቂ የተሸለሙበት ስቴትመንት ቀሚስ ነው። የሸዋ ወይዛዝርት የመኳንንት ሚስቶች የመሳፍንት እመቤቶች የከበሩበት ቀሚስ ነው። ጥበቡ ላይ የምታያቸው ቀጥ ብለው የወረዱ መስመሮች ከንጉሥ ሳህለ ስላሴ ጀምሮ ቀጥ ብሎ የወረደውን የሸዋ ዳይናስቲ ይወክላል ተብሎ ይታመናል። ከዚህ ከሰገነቱ ባሻገር የሚታዩት የቴኒስ ኮርት ግርማዊነታቸው ቴኒስ የሚጫወቱበት የነበረው ቦታ ነው። ግቢውን በዚህ መልኩ ትንሽ ካሳያችሁ በኋላ ወደ ውስጥ እንግባና ለግርማዊነታቸው መታሰቢያ የተቀመጠላቸውን ፕላክ አሳያችኋለሁ። ወደ ውስጥ እንገባለን። ከገባን በኋላ እመቤቶች ለነገስታት፣ ለመሳፍንት፣ ለመኳንንት እጅ ይነሳሉ። በዚህ መልኩ እጅ ከነሳው በኋላ የግርማዊነታቸው ፕላክ ይህንን ይመስላል። መርቀው ሲከፍቱ የተደረገላቸው መታሰቢያ ነው። ይሄ አለባበስ ደግሞ እንግዳ ሲቀበሉ እመቤቶች ወይዛዝርት የሚለብሱት አለባበስ ነው። ጥበቡ ከፈት ተደርጎ በሁለት እጅ ተይዞ ማለት ነው። ፕሬዚዳንት ሳህለወርቅ ዘውዴን ካያችሁ በዚህ መልኩ ነው እንግዳ የሚቀበሉት። ከዛም እየተገማሸሩ በዚህ መልኩ ያስተናግዳሉ ማለት ነው። ወይዛዝርትም በዚህ መልኩ ነው ነጠላቸውን አጣፍተው በአንድ በኩል የወረደ ተደርጎ። አንዳንድ እመቤቶች አልባሽ አጉራሽ ሎሌ አላቸው። ሎሌዎቹ በዚህ መልኩ ነው ሰላምታ የሚያቀርቡት ለእመቤቶቻቸው። በዚህ መልኩ እየተገማሸርን እንደ ጤፍ ዛላ እየተውረገረግን ውሏችንን ጨርሰናል ማለት ነው። ይሄንን ቀሚስ እናቶቻችን ቅድመ አያቶቻችን ይለብሱታል። መንዝጌራ ሄጄ ያነሳሁት ፎቶ ነው። አንዲት የገጠር እናት ለብሳ ስትሄድ ስላየው በጣም ስለወደድኩት ፎቶ አንስቼው ነው። በጣም ያምራል።